ሰላም ለእናንተ ይሁን። በርሳቤል መላኩ ነኝ ከዘመን ትራቭል። ዛሬ ይዤላችሁ የመጣሁት አፕዴት ነው። አሁንም የትግራይ በረራ 2 ቀን ኦልሬዲ በረራ አልነበረም። አሁን ደግሞ 2 ቀን እንደገና ተጨምሯልና የሱን አፕዴት ለመናገር ነው። እንግዲህ አሁን ካለኝ ኢንፎርሜሽን ኢትዮጵያን ኤርላይንስ ደውያለሁኝ። ደጋግሜ ነው የደወልኩት ከተለያዩ ኤጀንቶች ኢትዮጵያን ከሚሰሩት ኤጀንቶች ያገኙት መልስ አንድ አይነት መልስ ነው። እሱ ምንድነው የቅዳሜ ማለትም ጃንዋሪ 31 2026 እና እሁድ ፌብሩዋሪ 1 2026 በረራዎች ከአዲስ አበባ ወደ ትግራይ የሚሄዱት በረራዎች እንደተሰረዙ ነው ማለት ነው። ይሄንን ነው አፕዴት ማድረግ ያለብኝ። እንደገና ደግሞ እኔም ኮምፒውተሬ ላይ ማየት ስለምችል እዛም ላይ እንዳየሁት ከሆነ 2 ቀን ኦልሬዲ ዜሮ ነው የሚያሳየው፣ ማለት ፍላይት የለም ማለት ነው። ሌላ ደግሞ መንገደኞች እንዲሁ ኢሜል እየደረሳቸው ነው። ስለዚህ በዛ ሁሉንም ነገር አረጋግጬ እርግጠኛ ስለሆንኩ ነው ወደ እናንተ እየመጣሁት ማለት ነው። እንግዲህ እንደምናውቀው ከአዲስ አበባ ወደ ትግራይ ክልል ያሉት በረራዎች 13 በረራዎች በቀን ውስጥ በረራ አላቸው። ከነዚህም እንግዲህ መዳረሻው አንደኛው ከመቀሌ ወደ አዲስ አበባ የሚሄደው በቀን 8 በረራ አላቸው። 8ቱም ቅዳሜና እሁድ ካንስል ሆነዋል ማለት ነው። እንዲሁም ደግሞ አክሱም 2 በረራ አለ በቀን እንደዚሁ እነሱም ካንስል ሆነዋል ማለት ነው። ወደ ሽሬ የሚሄደው በቀን 2 በረራ አለ፣ እሱም እንደዚሁ ካንስል ሆኗል። ወደ ሁመራ የሚሄደው በሳምንት 3 ቀን ብቻ ነው፣ እሱም ሮብ አርብና እሁድ ነው። ስለዚህ አሁን የአርቡ ኦልሬዲ አፌክትድ እንደሆኑ ትናንትና ተናግሬ ነበረ። አሁን ደግሞ የእሁዱም እንደዚሁ አፌክትድ ሆኗል ማለት ነው። በረራ የለም። ይህንን አፕዴት ለመናገር ነው የመጣሁት። እንግዲህ ምን እናርግ ለሚለው ደግሞ ያለን ኢንፎርሜሽን ምንድነው? ፍላይት ሚስ ስታረጉ ፍላይት እንደዚህ ካንስሌሽን ሲኖር አንደኛ ነገር ያው መደነጋገጥ የለባችሁም፣ ፎከስ ማድረግ አለባችሁ። ኤርፖርት ላይ ስትደርሱ እንዲህ አይነት ነገሮች ሲሰሙ ወይም ደግሞ ኢሜይሉ ከደረሳችሁ ቤት እያላችሁ ይሄን ነገር ካወቃችሁ አንደኛ ወደ አየር መንገዶቹ በመደወል ኮንፈርሜሽኑን ማረጋገጥ ይኖርባችኋል። የእናንተን የትራቭል ስታተስ ማወቅ ይኖርባችኋል ማለት ነው። አንደኛው ነገር እሱ ነው። ሁለተኛ ነገር ደግሞ ኤጀንቶቻችሁ ጋር በመደወል ቼክ ማድረግ ይኖርባችኋል። የኔ ክላይንቶች ከሆናችሁ ወደ እኔ ደውሉልኝ፣ እኔ ደግሞ ያለውን ነገር አስተካክልላችኋለሁ ማለት ነው። ስለዚህ ይሄ የአየር መንገዱ ስለሆነ ለእናንተ ካንስል ያደረገባችሁ ማድረግ የሚገባችሁ ነገር አንደኛ ቀን መቀየር የምትፈልጉ ከሆነ ኤኒ ታይም በነፃ ቀኑ ይቀየርላችኋል ማለት ነው። አይ እኛ ሙሉ በሙሉ መሄድ አንፈልግም የምትሉ ከሆነ ደግሞ ብሩ ሙሉ በሙሉ ይመለስላችኋል ማለት ነው። ይሄንን ነው ማድረግ ያለባችሁ። ስለዚህ ወደ አየር መንገዱም እየደወላችሁ ቼክ አድርጉ፣ እንዲሁም ደግሞ ወደ ኤጀንቶቻችሁ ሌላ ኢሜይላችሁን በደንብ ተከታተሉ። እንዲሁም በቴክስትም ሊላክላችሁ ስለሚችል ቴክስቶቻችሁንም ተከታተሉ ማለት ነው። ይሄንን ለማለት ነው። እንግዲህ የተለያዩ ሰዎች ኮንታክት አድርገውኛል፣ አፕዴቱን እባክሽን አሳውቂን ብለውኛል። ያለው አፕዴት ይሄ ነው። የሰኞ እንዲሁም ከዛ በኋላ ያሉት ቀናቶች ኮምፒውተሬ ላይም ቼክ አድርጌያለሁኝ። በሙሉ ካንስል የተደረገ ነገር እንደሌለ ነው የሚያሳየው። እንዲሁም ኢትዮጵያን ኤርላይንስን በደወልኩ ሰዓት ከሰኞ በኋላ ያሉት ምንም ችግር እንደሌለና እንዳልተሰረዙ ነው ያወቅኩት። እስካሁን ድረስ ያለ መረጃ ይሄንን ይመስላል። እኔም ደግሞ እየመጣሁኝ የአፕዴት አደርጋለሁኝ ማለት ነው። እንደዚሁ ደግሞ በቲክቶክ ፕላትፎርም ከሰኞ እስከ አርብ በዋሽንግተን ዲሲ ሰዓት አቆጣጠር ማታ 9 ሰዓት ፒኤም ላይ እገባለሁኝ። ከዛ በኋላ የተወሰነ ከትራቭል ጋር የተያያዙ ዲስከሽኖች እናደርጋለን። ምን ማድረግ እንዳለባችሁ በጉዞ ላይ፣ እንዴት ቲኬት መቁረጥ እንዳለባችሁ፣ የተለያዩ ነገሮችን አብረን ዲስከስ እናደርጋለን። እኔም ከእናንተ እማራለሁ፣ እናንተም ከኔ ትማራላችሁ ማለት ነው። ስለዚህ ከሰኞ እስከ አርብ ቲክቶክ ፕላትፎርም ላይ እንድንገናኝ እንግዲህ ጥሪ ያቀርባለሁ ማለት ነው። ተባረኩልኝ። ትኬትም ስትፈልጉ ከኔ ደውሉ። ስልክ ቁጥሬ 5712011924 ነው። 5712011924 ነው። ደውሉልኝ። ዘመን ትራቭል ብላችሁ በዛ ታገኙኛላችሁ። የፌስቡክ ፔጅ አለኝ፣ ዘመን ትራቭል ብትሉ በዛም ታገኙኛላችሁ። ዩቲዩብ ቻናል አለኝ፣ በዛም ዘመን ትራቭል ብትሉ ታገኙኛላችሁ። እንግዲህ አለው ማለት ነው። እናንተም ደውሉልኝ። ኤኒታይም ወደ የትኛውም ሀገር ስትሄዱ ኮንታክት አድርጉኝ። የሚኖሩትንም ደግሞ ኤኒ አፕዴቶች እየመጣሁኝ እናገራለሁ። እግዚአብሔር ይባርካችሁ። መልካም ጊዜ ለሁላችሁም። ደህና ሁኑ።